ነገረ ኢራን ከዓለም የተደበቀችው የምድራችን ኃያል አገር። የምዕራቡ ዓለም ሚዲያ ቀጣፊ ነው። ይህን እውነት ሰሜኑም፣ ደቡቡም፣ ምስራቁም ምዕራቡም ያውቀዋል። የምዕራቡን ዓለም ሚዲያ ለመረዳት የተራበ ውሻ ማሰብ በቂ ነው። የተራበ ውሻ የመገበውን ጌታ ይወደዋል። ጌታው ባለበት ሁሉ ይገኛል። ሲጮህ እንኳ በጌታው በኩል ቆሞ ነው። የምዕራቡ ዓለም ሚዲያ ባህሪና ተርቦ የበላ ውሻ ባህሪ አንድ ነው። ታዲያ የምዕራቡ ዓለም የተራበ ውሻ ነው ስንል አቅሙን እያሳነስን አይደለም። ተናካሽ ነው። በእርሱ የተነከሰ ቶሎ አይድንም። 18 መርፌ በእምብርቱ 18 መርፌ በቂጡ ቢጠቀጠቅ በምዕራቡ ዓለም ሚዲያ የተነከሰ ቶሎ አይድንም። ኢራንን ውሰዷት። ስሟ ሲጠራ ምን ትዝ ይላችኋል? ሚሳኤል፣ ቦምብ፣ አጥፍቶ ጠፊ፣ ጽንፈኛ፣ አክራሪ ሰዎች፣ የፈረሰ ከተማ። ተሳስታችኋል። አዎ፣ አብዛኛው የዓለም ሕዝብ ስለ ኢራን የሚያውቀው እውነት ውሸት ነው። ይህን ውሸት ለዓለም ሕዝብ ሁሉ ያለመዱት ደግሞ የምዕራቡ ዓለም ተናካሽ ሚዲያዎች ናቸው። ይህን እውነት ማመን አትፈልጉ ይሆናል። እውነቱ ይከብዳችሁም ይሆናል። እኛ ስለ ኢራን የምናውቀውና ኢራን የሆነችው ግን ፍጹም የማይገናኝና የተራራና የመቀመቅን ያህል የተራራቀ ነው። እነሆ የተቀበረው እውነት። ታላቅ ህዝቦች ነበሩ። ጥንታዊ ስማቸው ፐርሺያ ይባላል። ከዓለም በፊት የነቁ ዓለም ሳይባንን ዕውቀትና ስልጣኔ የገባቸው የእውነትም ታላቅ ህዝቦች ነበሩ። አረቦች ናቸው የሚለውን ጥያቄ አይወዱትም ይባላል። ይበሳጫሉ። እኛ አረቦች ሳንሆን ፐርሺያኖች ነን ብለው ይመልሳሉ። ጥንታዊ ታሪክ ካለነሱ ባዶ ነው። የብዙ ሺህ ዓመታት ታሪክ ያላቸው ጥንታዊ ህዝቦች ናቸው። የሂሳብ ቀመር የፈለቀው ከነሱ ነው። መድኃኒት ቀምሞ በሽታ መሻርን ያውቁበታል። የአስትሮኖሚና ፊዚክስ ሊቅ ናቸው። ኬሚስትሪ በእጃቸው ነበር። የግንባታና አርኪቴክቸር ፈርቀዳጆች ናቸው። ሃይማኖት፣ ፍልስፍና፣ ሳይንስ ከነርሱ ፈልቋል። ጥንታዊ ዞሮአስትራኒዝም የነሱ ነው። ምን አለፋችሁ እነሱ የሰለጠኑት ዓለም ስልጣኔ ምን መሆኑ ሳይገባው ነው።